ጤና ይስጥልን ውድ ይህንን ቪዲዮ የምትመለከቱ ወላጆች ወይም ደግሞ ልክ በእኔ ኤጅ የምትገኙ ፋየር ኤጅ የምትገኙ ወጣቶች ይሄ ቪዲዮ ለሁለታችሁም አካል ነው። ልክ ፋሲሊቲን ለሚያቀርብ ቤተሰብ እና ፋሲሊቲን ለሚቀበል ወጣት ወር ልጅ ማለት ነው። ስፔሻሊ መልእክቱ ለልጆች ነው። እንዴት አድርጋችሁ መስመር ማስያዝ እንዳለባችሁ ዲስከስ እናደርግበታለን ማለት ነው። ይሄ ቪዲዮ ላይ ሜጀር ይዘን የመጣንላችሁ ሀሳብ ምንድን ነው? ለልጆቻችሁ የሚያስፈልገውን ነገር አድርጋችሁ ወር የተጠየቃችሁትን ነገር አድርጋችሁ ይሄ ይደረግልን ብለው አስደረገዋችሁ ተጨንቃችሁ አድርጋችሁላቸው፣ ነገር ግን ባደረጋችሁላቸው ልክ መስመር አልይዝም ኦር አሻፈረኝ የሆነ ልክ ኔጌቲቭ ነገር እንደተደረገበት አይነት ሰው ለየት ያለ ሙድ የሚያራምዱ ልጆች ምናምን ነገር ያላችሁ ቤተሰቦች እንዴት ነው መደረግ አለበት ብላችሁ ያሰባችሁትን ኦር የተጠየቃችሁትን ነገር ካደረጋችሁ በኋላ እንዴት ነው እናንተ እያደረጋችሁ ያላችሁት ለልጆቻችሁ? በእኛም ስቴጅ ሊሆን ይችላል ልጆቻችሁ ያሉት፣ ከኛም በታች ሊሆን ይችላል። ነገር ግን የሚያስፈልገውን ነገር ልጆች ካገኙ በኋላ ከቤተሰብ ከእናንተ የሚጠበቀው ለኛ ካደረጋችሁ በኋላ ምንድን ነው እኛን መስመር እንድንለቅ ሊያደርገን የሚችለውን ነገር በደንብ አድርጋችሁ ማወቅ መቻል አለባቸው። ወጣቶች ስፔሻሊ ወጣቶች ልላችሁ የምፈልገው የሆነ የምንፈልገውን ነገር ቤተሰብ ካደረገልን በኋላ ኮምፈርተብል ዞን የማይመቸን አይነት ወጣቶች አለን። ለምን እንደሆነ እኛውን የምናውቀው እጁ ላይ ያለ ነው እኛንን። ይሄንን ነገር አንደርስታንድ ሊያደርግ የሚችል ቤተሰብ ይኖራል፣ በእርግጥ ይኖራል። ግን በዛውም ልክ ላይረዳ የሚችል አይነት ቤተሰብ አለ። ምክንያቱም ተመሳሳይ አይነት የእውቀት ደረጃ አይደለም ኢትዮጵያ ውስጥ ያለ ቤተሰብ ያለው። ተመሳሳይ የሀብት ደረጃ፣ ተመሳሳይ ልጅን ማቅረብ የመረዳት አይነት ደረጃ ተመሳሳይ አይደለም። ሁሉ የተለያየ አይነት መልከታና አረዳት ነው ያለው። ሰምቲንግ የሆነ አንድ ነገር አድርጎለት ለልጁ በቃ እንደ ቤተሰብ በቃ ተደርጎልሃል፣ ምንም ከኛ የሚጠበቅብን ነገር የለም፣ ከኛ የምጠብቀው ምንም አይነት ነገር የለም የሚባል አይነት ዲሲሽን የሚቀርብበትም አይነት ቤተሰብ ይኖራል። ልክ እንደዛው ሊሚትለስ የሆነ አይነት ፋሲሊቲዎች የሚሟሉለት አይነት ቤተሰብ ይኖራል። በዛው ልክ ነው በቃ በጣም የተለያየ አይነት ቤተሰብ የኑሮና የእውቀት ደረጃ ያለን ቤተሰቦች ያለን። እንደዛ ስለሆነ እዚህ ጋር እንድናውቅ የምፈልገው ስፔሻሊ ወጣቶች ፋየር ኤጅ የምንገኝ ሰዎች እና ልጆች ቤተሰቦቻችን የሚያስፈልገንን ነገር ካደረጉልን የምንፈልገው ነገር ቢቆይ ሚንስ ይቆይ። በቃ እኛ የምንፈልገው ቤዚክ የሆነ የሚያስፈልገን ነገር ከተደረገ ክላስ ላይ ያለን ልጆች ከሆንን አሪፍ ነው። በክላስ ደረጃ የሚያስፈልገን ነገር እነሱ ያውቃሉ፣ ያደርጉልናል። በሶሻል ላይፍ ከጓደኞቻችን አንጻር፣ ከምንንቀሳቀሰው እንቅስቃሴ አንጻር፣ ከቤት በምንወጣ ሰዓት፣ ከተማ በምንገኝ ሰዓት ፋሲሊቲ ኖርማል ቤዚክ ፋሲሊቲ የሚያስፈልጉንን ነገሮች የሚያውቁት እነሱ ናቸው። የሚያስፈልጉን ነገሮች አያውቅም። ፕላስ ግን የምንፈልገውን ነገር እነሱ የሚያስፈልገንን ነገር በሚያደርጉልን ሰዓት ምንም አይነት አይዲያውን ባናነሳላቸው፣ ምንም አይነት ሀሳቡን ባንጨምርላቸው። ምክንያቱም እነሱ የሚያስፈልገንን ነገር ካደረጉ በኋላ እኛ የምንፈልገውን ነገር ምናልባት ጊዜው ሲደርስ፣ ምናልባት ቀኑ ሲደርስ፣ ምናልባት የሆነች ታይም ስትመጣ ራሳችን የሚያስፈልገን ነገር እናደርግ ይሆናል። ወይ ደግሞ እነሱ ራሳቸው የሚያስፈልገን ነገር የምንፈልገውን ነገር ጠይቀን ሊያደርጉልን ይችላሉ። እየተደረገልን እየሆነልን ኮምፈርተብል ዞን የማይሰማ ልጆች ግን ራሳችንን ቼክ እናድርግ። ኦር የተማረ ቤተሰብ እንዳሳደገው ኦር ብዙ ጊዜ ሀበሻ ጨዋ ቤተሰብ ወልዶ ጨዋ ያሳደገው የሚባለው ሀበሻ ልጅ እንደዛ ስለሆነ ቢያንስ ካለንበት አካባቢ ከሶሻል ላይፋችን ጋር ማች ለማድረግ ለመመሳሰል፣ ከጓደኞቻችን ጋር ለመመሳሰል ምናምን ነገር የውስጥ የቤተሰባችንን ጭንቀት አናብዛ። ምክንያቱም ተምረናል። አሁን ሞር ጊዜው የቴክኖሎጂ ነው። ነገሮችን
የግድ ትምህርት ቤት ሄድን መማር አይጠበቅብንም። የሆነ ሰው የሆነ ነገር ሲሆን አይተን ከዛ መማር አይጠበቅብንም። ምን ይላል የሀገሬ ሰው? ብልጥ ከሰው ይማራል፣ ሞኝ ደግሞ ከራሱ ይማራል የሚባል እና የሆነ ጓደኛችን አፈንግጦ የሆነ ነገር ሆኖለት ተደርጎለት፣ ነገር ግን የሚያስፈልገው ነገር ተደርጎለት የሚፈልገው ነገር ስላልተደረገለት የሚፈልገውን ነገር ለማድረግ ወጥቶ የሚያስፈልገው ሁላ የሚቀርበት አጋጣሚ ይኖራል። እንደዚህ አይነት አጋጣሚዎች፣ እንደዚህ አይነት ጓደኞቻችን ይኖራሉ። ሁላችንም እንደዚህ አይነት ጓደኞች ይኖሩናል። ራሳችን ላይ ደርሶ ከመማራችን በፊት ከነዛ ጓደኞቻችን መማር እንችላለን። ለወጣቶች የማስተላልፈው መልዕክት ይሄ ነው። ወላጆች ደግሞ የሚያስፈልገውን ነገር ቤዚክ የሆኑ ፋሲሊቲ ካደረጋችሁ በኋላ ኮንትሮል የማድረግ ግዴታ አለባችሁ ልጆቻችሁ። ምክንያቱም ያደረጋችሁት ነገር ይዞት ይሄዳል፣ ይዞት ይመጣል። እናንተ ደግሞ አቴንድ ማታደርጉት ከሆነ ማትቆጣጠሩት፣ ቼክ ማታደርጉት ከሆነ ያ ያደረጋችሁለት ነገር በዛው ይዞት ሊሄድ ይችላል። የሚፈልገው ነገር ስለሆነ ሳይሆን ቤዚክ ነገሮች ራሱ ይህን ሊያጠፉን ይችላሉ። መሰረታዊ ተብሎ የሚታሰቡ ነገሮች ማለት ነው። እንደዛ ስለሆነ ወጣቶች ስቴብል እየሆንን ለቤተሰቦቻችን ምቹ እየሆንን ቤተሰብን እንቅረብ።